100% ነፃ ኢንተርኔት የሚሰራ አፕሊኬሽን ይዤላችሁ የመጣሁት። አጠቃቀሙ ቀላል ነው። ይሄው እንደምታዩት እኔ እየተጠቀምኩ ነው። አፕሊኬሽኑን አወርዳችሁ አፕሊኬሽኑ ኦን አድርጋችሁ ኮኔክት አድርጋችሁ መጠቀም ብቻ ነው። ምንም የሚያስቸግረው ነገር የለም። አፕሊኬሽኑን ታወርዳላችሁ፣ ቀጥታ ዳታ ታበራላችሁ። ምንም ሜጋባይት የሌለው ገንዘብ የሌለው ዳታችሁን ታበሩና አፕሊኬሽኑ ጋር ኮኔክት ማድረግ ብቻ ነው። በቃ ኑሬን እየተጠቀሙ ነው። እንደምታዩት ይሄው እዚህ ጋር ኮኔክትድ ይላል፣ እየሰራ ነው ማለት ነው። አሟላሉን በደንብ አሳያችኋለሁ፣ በትክክል የሚሰራ ማለት ነው። ስለዚህ ያወረዳችሁ ተጠቀሙ። ስቴፑን በስርዓት ላሳያችሁ፣ ተከታተሉ። ለዚህ ጠቃሚ ቪዲዮ ግን ላይክ በማለት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ ቪዲዮውን ምልክቷን በመጫን ኦል ሚለውን ነክታችሁ ቤተሰቡ ነው። እንደዚህ የሚጠቅሙ ነገሮችን እየሰራን እንለቅላችኋለን። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ወይም ደግሞ አፕሊኬሽኑን ፕሌይ ስቶር ነው የምታወርዱት። አወራረዱንና እንዴት ኮኔክት ማድረግ እንደምትችሉ አሳያችኋለሁ። ቀላል ነው፣ ተከታተሉ ማለት ነው። አፕሊኬሽኑን ከፕሌይ ስቶር አወርዳችሁ ኮኔክት አድርጋችሁ መጠቀም ነው ማለት ነው። ሌላ ምንም የሚያስቸግር ነገር የለውም። ሊንክ ምናምን የለውም። ይሄኛው ቀጥታ ከፕሌይ ስቶር ታወርዱትና ኮኔክት ታደርጉታላችሁ። ኮኔክት እንደውም ብር የሌለውን ዳታ ታበራላችሁ። ቢኖረውም አይቆጥርም። ኮኔክት ካደረጋችሁት ዳታ ኦን ማድረግ ግዴታ ነው፣ ግን የሚያስፈልገው ማለት ነው አብርታችሁ ትተውታላችሁ ዳታውን። ስለዚህ አሁን ወደ አፑ እንሂድና ላሳያችሁ ማለት ነው። ቀጥታ ፕሌይ ስቶር ነው የምንገባው። ፕሌይ ስቶር አፕሊኬሽናችን ጋር እንገባለን። እዚህ ጋር እንገባለን። ከገባን በኋላ እዚህ ጋር ሰርች ቦታው ይሄው እንደዚህ ልክ እኔ እንደምጽፈው አድርጋችሁ ትጽፋላችሁ። RJC ብላችሁ ትጽፋላችሁ ማለት ነው። እኔ እንዳትሳሳቱ በትክክል ይህን መጻፍ አለባችሁ። ይቺን ማለት ነው RJC የምትለዋን ልክ እኔ እንደጻፍኩት እነዚህ ማለት ነው። እቺ RJC ይቺን ከጻፋችሁ በኋላ ሰርች ነው የምትሉት ማለት ነው። በትክክለኛ መጻፋችሁን እርግጠኛ ሁኑ። ከዛ ሰርች ትሉታላችሁ ማለት ነው። እኔ ኢንስታይል አድርጌ እየተጠቀሙ ነው። እናንተ ኢንስታይል በሉት። ይሄ ኦፕን ነው የሚለው ምክንያቱም ስጠቀም ስለነበረ ማለት ነው። እንደምታዩት ይሄ ኦፕን ነው የሚለው ኢንስታይል ብሏል። አውርጄዋለሁ ስጠቀም ስለቆየው። እናንተ ኢንስታይል ብላችሁ ታወርዱትና ቀጥታ እንደዚህ ከወረዳችሁት በኋላ ቀጥታ ራሱ ከአፕሊኬሽኑ ትገባላችሁ። መጥቷል። የኔ እዚህ ጋር ነው ማለት ነው። ስለዚህ ከአፕሊኬሽኑ ጋር እንገባለን ማለት ነው። ከአፕሊኬሽኑ ጋር እንገባና ትንሽ ትጠብቁታላችሁ። የተወሰነ ያስጠብቃል ማለት ነው። ያው እንደዚህ ነው የሚያመጣው። አፕሊኬሽኑ ሲከፍትላችሁ ልቀጣ እንደዚህ ነው የሚያመጣው። እንደዚህ ሲያመጣላችሁ እዚህ ጋር ላተር ትሉታላችሁ። እስካላችሁ ሌላ ወደ ቴሌግራም ምናምን የሚወስዳችሁ እዚህ ጋር ላተር የምትለዋን ትነኩለታላችሁ። እሷን ስነኩት እንትን ይላል ማለት ነው። እንደዚህ ይሆናል። ከዛ ከዚች ጋር ከሁለተኛዋ ማለት ነው እቺ ሁለተኛዋ ጋር ኢትዮጵያ ፍሪ ዋን መሆኑን እርግጠኛ መሆን አለባችሁ። ኢትዮጵያ ፍሪ ዋን ከሚለው ታደርጉታላችሁ። ስለዚህ እቺኛዋ ምናልባት ኢትዮጵያ ፍሪ ዋን ካልሆነች ኢትዮጵያ ፍሪ ዋን የምትለዋን ትመርጣላችሁ ክሊክ አድርጋችሁ ማለት ነው። የግድ ኢትዮጵያ ፍሪ ዋን መሆን አለበት ኢትዮጵያ ውስጥ ያላችሁ ማለት ነው። ውጭ ሀገር ያላችሁ ደግሞ የሀገራችሁን ሙሉ ለምሳሌ አረብ ሀገር ምናምን ያላችሁ የሀገራችሁን ስም ሞልታችሁ ማለት ነው። ስለዚህ አሁን እኔ ኢትዮጵያ ፍሪ ዋን ነው፣ ግን እናንተ እንዴት መቀየር እንደምትችሉ ኢትዮጵያ ፍሪ ዋን ካልሆነ እንዴት ኢትዮጵያ ፍሪ ዋን ማድረግ እንደምትችሉ ላሳያችሁ። ራሱን ክሊክ ብላችሁ ነው የምትገቡት። አይኒ ሁለተኛዋን ኢትዮጵያ ፍሪ ዋን የምትለዋን ክሊክ ታደርጓታልና ትመርጣላችሁ ኢትዮጵያ ፍሪ ዋን ካልሆነ ማለት ነው። ይሄው እንደምታዩት ነው ብዙ ሀገራት አሉ። ለምሳሌ አሁን እዚህ ግብጽ አለች፣ ኢጂፕት፣ ብዙ ሀገሮች አሉ። ሌላ ሀገር ያላችሁ ያላችሁበትን ሀገር ሙሉ ማለት ነው። አሁን እዚህ ኢትዮጵያ ፍሪ ዋን ካልሆነ እናንተ ትመርጡና አሁን ለምሳሌ በዚህ ጋር ማሳያችሁ ቦታ አለ ካልሆነ ማለት ነው። ኢትዮጵያ ፍሪ ዋን ካልሆነላችሁ እዚህ ትመጡና ትመርጣላችሁ፣ ሴሌክት ታደርጓታላችሁ። እቺን ሴሌክት አደረጋችሁ በኋላ ራሱ ይወስዳችኋል ማለት ነው። አላይ ደግሞ እዚህ ሰርች ባሩም ሰርች አድርጋችሁ ቶሎ ማምጣት ትችላላችሁ። ግን ኢትዮጵያ ፍሪ ዋን የሚለውን ማግኘትም ቀላል ስለሆነ ከዛ ኢትዮጵያ ፍሪ ዋን የሚለውን ክሊክ እናደርጋለን። ከዛ እንደዚህ ይመጣልናል ማለት ነው ካልሆነ። ከዛ በኋላ እዚህ ጋር እንደዚህ ከመጣልን በኋላ ዳታ ካላበራን እናበራለን። እስካሁን ዳታ ያስፈልገናል ማለት ዳታውን የምናበራው ግን የግድ ዳታ መብራት ስላለበት ነው እንጂ በዜሮ ነው። ካርዳት ሞዱ ምናምን በቃ ምንም የሌለው ማለት ነው። ሜጋባይትም ካርድ የሌለውም ዳታ ነው መሆን ያለበት። እሱን ኦን ታረጉትና እዚህ ጋር መጣችሁ
ስታርት የምትለዋለች አይደል? እቺን ስታርት የምትለዋን ክሊክ ታደርጉታላችሁ ማለት ነው። ክሊክ ትላላችሁ፣ ትነኩታላችሁ። ይሄው እንደምታዩት እየዞረ ነው። አዩ ኮኔክትድ ሰክሰስፉል አለ። አሁን ተገናኘ፣ ኮኔክት ሆኖልኛል፣ መጠቀም እችላለሁ ማለት ነው። ግን እንደዚህ ቶሎ ኮኔክትድ ሰክሰስፉል ካላላችሁ ምን ታደርጋላችሁ? እዚህ ላይተሩና ፍላይት ሙድ አለ አይደል? ፍላይት ሙድ የሚለውን ስቡና ኮኔክት አላረግላችሁ ካለ ፍላይት ሙድ እያደረጋችሁ አንድ ሁለቴ ፍላይት ሙድ ታደርጉና ኦን ታደርጉታላችሁ። ፍላይት ሙድን ያበራችሁ ማጥፋት ማለት ነው። ከዛ ማብራት ማጥፋት ታደርጉና ኮኔክት ይሆናል ማለት ነው። አብርታችሁ አትሁትም፣ አብርታችሁ ነው የምታጠፉት መልሳችሁ ማለት ነው። ፍላይት ሙዱን እምቢ ካላችሁ ነው ተጠቀሙ። ምንም አያስፈልግም። የሚያስቸግራችሁ ነገር ካለ ደግሞ ኮመንት ጋር ጻፉልኝ። 100% ይሰራል፣ እርግጠኛ ሆኜ ነው የምነግራችሁ። ቀጥታ አወርዳችሁ መጠቀም ነው። እንደዚህ አወርዳችሁ ኢንስታል አድርጋችሁ ተጠቀሙ ማለት ነው። ስለዚህ ለዚህ ጠቃሚ ቪዲዮ ላይክ ያላላችሁ ላይክ በሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ከዚህ ቻናል ታተርፉበታላችሁ። አዳዲስ ነገሮችን እንደዚህ አዲስ ነገር ሲኖር እየሰራን እንልክላችኋለን። ቻው